ካለበት የገጠር መንደር ወደ ነጋዴዎቹ ከተማ መካ እየተጓዝን ነው። የቀያችን ሰዎችም ከፊሉ በአህያ ሌላው በፈረሱ እኛው ወደ ምንጓዝባት መካ ከኛው ጋር ጉዞ ላይ ናቸው። በዝናብ እጥረት ሳቢያ እኔንና ቤተሰቤን ከቀያችን አንገብግቦ ያስወጣን ችግር አያሌ መንደርተኞችንንም የመካውያንን እጅ ሊያስጥላቸው አስገድዷቸዋል። እኔ ከደከመችና ካረጀች አህያ ጀርባ ላይ ጨቅላ ልጄን አፈናጥጬ በአሸዋ የተሸፈነውን ጋራ እየቃኘው ስሄድ ባለቤቴም መጓዝ ከከበዳት ግመል ላይ ተቀምጦ ጓዛችንን እንጋፈጥ ጀመርን። ጡቴ ላይ ጠብ የሚል ነገር ባለማግኘቱ ረሃብ አርጩሜውን ሲያሳርፍበት የሚጮኸው ልጃችንን ለቅሶ ሆዳችንን አባብቶታል። ጉዞ ቀጠለ። አህያዎቻችን የቀያችንን ሰዎች ተከታትለው መጓዝ ስላልቻሉ ሳንወድ ለግዳችን ከጉዞ ባልደረቦቻችን በብዙ ወደ ኋላ መጓተት ጀመርን። አይደረስ የለምና የሞት ሞታችንን ከመካ ተራራዎች መሃል ተከሰተ። የመካ ህዝቦች ነጋዴ እንደመሆናቸው መጠን ልጆቻቸውን አፍ የሚያስፈቱት ከኛው ገጠራማ መንደር ልከው በመሆኑ እኛም ልጆቻቸውን ለማጥባትና ለማሳደግ ክፍያ ተዋውለን እንወስድላቸው ነበር። ገበያውን አርፍደንም ቢሆን ከባለቤቴ ጋር ተቀላቀልነው። ግና ሕፃናቱን በሙሉ ተቀድመናልና በተስፋ እድል ይቀናን ዘንድ መጠባበቅ ጀመርን። በተስፋ የተሞሉ ሁለት አስቸጋሪ ቀናትን መካ ላይ ካሳለፍን በኋላ አንድ አባት ከሌለው የቲም ሕፃን በቀር ምንም ሕፃን ከስፍራው ልናገኝ አልቻልንም። ያ ሕፃን ወሳጅ በማጣቱ እዚያ ስፍራ ላይ ተፈላጊነቱ ወርዷል። ዞር ብላ እምታየው አንዲትም ሴት ከጎኑ ውል አትልም። አባት የሌለው ሕፃን ለማሳደግ ወስደን ከከንቱ ድካም በዘለለ ምንም ትርፍ የለውም በሚል ምክንያት ሕፃኑን የሚከጅል አንድም አልነበረም። የቀያችን ሰዎች ሙራዳቸውን ሞልተው ሕፃናትን ከነቀልቦቻቸውና ከነክፍያ ተረክበው ወደ መጣንበት ለመጓዝ ጓዛቸውን ሲሸክፉ የኔ በባዶ መመለስ በውስጤ የቅናት ስሜት ይሰማኝ ነበር። ወደ ባሌ ጠጋ አልኩ። እንደምትመለከተው መንደርተኞቻችን ሁሉ ሕፃናትን ይዘዋል። እኔ እናንተ በባዶ መተን በባዶ እየተመለስን የቀየውን መሰል አባት ባይኖረው እንኳ ይዘነው እንሂድ አልኩት። ባለቤቴም የጌታው ሥራ አይታወቅም፣ ልጁን እንውሰድ መልካም ሊገጥመንም ይችላልና ብሎ አበረታታኝ። እኔም እናቱ ጋር ሄድኩና ልጁን ተረከብኳት። የፊቱ ፍካት ውስጥን በሐሴት የሚሞላውን ሕፃን ከእናቱ ጉያ ተረክቤ ወደ ጓዛችን እንዲሄድኩ ደረቅ ጡቴን አውጥቼ ለእንግዳው ሕፃን አጎረስኩት። በድርቅ ሳቢያ ለቀናት ጨርቅ ሆኖ የከረመው ጡቴ ከሕፃኑ አፍ ስር ሲገባ ከመቅዘፍት ባልጠበቅኩት መንገድ በወተት ይወጣጠር ጀመር። ሕፃኑ እስኪጠግብ ጠብቶ ተኛ። የእሱ በረከትም ለአብራኬ ክፋይ ተረፈውና እሱም በተራው በወተት ከተወጠረው ጡቴ እየጠባ ጠግቦ ተኛ። እኔና ባለቤቴም የሚላስ የሚቀመስ ካፋችን ሳናስጠጋ ጎናችንን ለማሳረፍ ከሕፃናቱ ጎን ጋደም አልን። ድንገት ባለቤቴ የተኛበት አንድ ጎኑን ለማሳረፍ ዞር ሲል በድርቅ ተመታ ቆዳዋ አጥንቷ ላይ ተለጥፎ የነበረችው ግመሉ ጡቷ በወተት ተወጥሮ ተመለከተ። ባለቤቴ የሚያየውን ማመን እየተሳነው ወደ ግመሏ ተጠግቶ ብዙ ወተት አልቦ አመጣ። እኔም ጠግቤ ጠጣሁ።
እሱም ረሃቡ እስኪወገድ አንጀቱን አርሶ ጠጣና ውብ የጥጋብ ሌሊትን አሳልፈ አደረ። ሲነጋጋ ባለቤቴ ወደ እኔ ዞር ብሎ ሐሊማ ሆይ ምን የተባረከ ሕፃን እንደገጠመሽ ታውቂያለሽ ግን አለኝ። ልክ ነህ፣ ገና ከዚህ ሕፃን ብዙ በረከትን እናያለን። እየው ጉዞአችንን ከመንደርተኛው እኩል ጀመርን። በደከመችው አህያዬ አዲሱን ሕፃን አፈናጠቸው። ጉዞ ስንጀምር ያኔ መራመድ ይሳናት የነበረችው አህያዬ ጓደኞቼ በአግራሞት እረ ሐሊመት ተረጋጊ እንጂ ይህች የመጣሽባት ደካማዋ አህያሽ አይደለች እንዴ? ይሄማ ጉድ ነው ይሉ ጀመር። በበረከት የተከበበን ሕፃን ታቅፌ የጉዞ ድካም ሳይሰማኝ በረሃውን አቆራርጠን ድርቅ ከጎዳው ከቀያችን ተከስትን። ለዘመናት ዝናብ ባላገኘው አካባቢያችን እንዲሁም ለወጉ የሚታጎሉት ግመልና ፍየሎቻችን ከጡቶቻቸው ወተት ከፈሰሰ ዓመታት ተቆጥሯል። ይህ ሕፃን ቀያችንን ከረገጠ ዕለት አንስቶ አንዳች ያልተለመደ ነገር ከቀየው ይከሰት ጀመር። ለዓመታት ዝናብ ጠብ ካላለበት አሸዋማ ሜዳዎች ላይ ታግደው የሚመጡት ፍየልና ግመሎቻችን ማታ ማታ ሲመጡ ጡቶቻቸው በወተት ይወጠራል። ይህን የተመለከቱ የቀያችን ነዋሪዎች ለእረኞቻቸው የሐሊማ ግመሎች ከሚታገዱበት ስፍራ እናንተም ውሰዱና አግዱ ብሎ መናዘዝ የሌት ተዕለት ኑዛዜያቸው ሆነ። ይሁን እንጂ የግመሎቻችን ውሎ አንድ ቢሆንም የመንደርተኛው ግመሎች ጡቶቻቸው ጠዋት ሲወጡ እንደነበረው ነው ማታ ደርቆ ይመለስ የነበረው። ከመካ ያመጣነው ሕፃን ይዞብን የመጣውን የበረከት አይነት እያጣጣምን ሁለት በጥጋብና በሲሳይ የተሞሉ ዓመታትን አሳለፍን። ሕፃኑ የአስተዳደግ ፍጥነቱ ከሌሎች ሕፃናት ይለይ ነበር። የ2 ዓመት ሕፃን ሆኖ ለተመልካች ብላቴና መስሎ ይታይ ነበር። 2ኛ ዓመቱን ይዞ ወደ መካ መመለሻ ጊዜው ሲደርስ ከሱ በኋላ የቤታችንን ጭርታና የበረከት መቋረጥ ስናስተውል ውስጣችን በሐዘን ይሞላ ጀመር። ግና የገባነው ውል አስገዳጅ በመሆኑ ልጁን ወደ እናቱ ከተማ መካ ለመመለስ ተገደደን። ልጁን ይዘን መካ ስንገባ እናቱን አግኝተን ልጇን አስረከብናት። አንጀቴ አልቻለም። ውበቱ፣ ፈገግታው፣ የፊቱ ብሩህነት፣ የነፍሱ በረከት ስሜቴን ተፈታተነው። በቀላል ልለየው ስላልቻልኩ ዘዴ ዘየድኩት። በደንብ እስኪጠነክር እኔ ጋር ላሳድገው። የቤታችንን ጭርታና የበረከት መቋረጥ ስናስተውል ውስጣችን በሐዘን ይሞላ ጀመር። ግና የገባነው ውል አስገዳጅ በመሆኑ ልጁን ወደ እናቱ ከተማ መካ ለመመለስ ተገደደን። ልጁን ይዘን መካ ስንገባ እናቱን አግኝተን ልጇን አስረከብናት። አንጀቴ አልቻለም። ውበቱ፣ ፈገግታው፣ የፊቱ ብሩህነት፣ የነፍሱ በረከት ስሜቴን ተፈታተነው። በቀላል ልለየው ስላልቻልኩ ዘዴ ዘየድኩ። ልጄን ለኔ ተይልኝ፣ በደንብ እስኪጠነክር እኔ ጋር ላሳድገው። በዚያ ላይ ይህ ሕፃን ባልጠነከረበት ሁኔታ የመካ በሽታ እንዳያገኘው አልኳት። ከብዙ ውትወታ በኋላ ፈቀደችልኝና ሕፃኑን ይዤ ከባለቤቴ ጋር እየፈነጠዝን ወደ ቀዬዋችን ተመለስን። ቤታችን ዳግም በሐሴት ተሞላ። ወራት ተቆጠሩ። እንዳይኔ ብሌን የምሳሳለት ልጅ ድንገት እማልጠግበው ክስተት ተከሰተበት። ድንገት እማልጠብቀው ክስተት ተከሰተበት። መገጣጠሚያዬ በሙሉ ተብረከረከ። ነገሩ ወዲህ ነው። ከዕለታት አንድ ቀን ሕፃኑ ከልጄ ጋር ሆኖ ከቤታችን በስተጀርባ
ግመሎቻችን ከሚታገሉበት ስፍራ ላይ ለመጫወት ወጡ። ብዙ አልቆየም። የሥጋ ልጄ ሲሮጥ መጥቶ መካዊው ወንድሜን የሆኑ ነጭ ለባሽ ሁለት ሰዎች አስተኝተው ሆዱን እየቀደዱት ነው፣ ኑ ድረሱለት ሲልም ተጣራ። ከመቀጽበት ተሯሯጥን። ከቦታው ስንደርስ ልጁ ፊቱ ቀልቷል። በሚያማምሩ ዓይኖቹ እየተመለከትን ይንቀጠቀጣል። ተጠዳድፈን አቀፍነው። ከውስጤ ሸሽጌ ጉያዬ ስር ውሽቅ አደረግኩት። ልጄ ምን ሆንክብኝ አልኩት። የሆኑ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው አስተኙና ልብሴን አወላልቀው ሆዴን ቀደዱኝ። ከዚያም ከሆዴ ስር የሆነ ነገር አውጥተው ሆዴን እንደነበር